የኔኮ ርዝቅ የሚመጣው ከአላህ ዘንድ ነው። አንተ ጣር አንቺ ጣሪ ጎበሱን ሰነፍ እንዳትሆን የምትችለውን ያህል ስራ ተወከል አላህ በአላህ ላይ ተወከል። የማንኛው የምታገኘው ውጤት የአላህ ነው በል። ወማ ተውፊቅ ኢላ ቢላህ በል። ያለ ነገር በሙሉ አላህ ነው በል። ወላሂ ይጨመርልሃል። ወላሂ አንተ ደስተኛ ትሆናለህ። በእርግጠኝነት ነው የምነግርህ። ሰላማዊ ህይወት ትኖራለህ። የኔ ራዚቅ የምመካው እዚህኛው እርሻዬ አይደለም ወይ የሆነ ኪሴ ላይ ባለው ነገር አይደለም። በሱ አልመካም። እኔ የምመካው ነገ ያበላኛል፣ ነገም ያጠጣኛል፣ ነገም ያለብሰኛል፣ ነገ ህይወቴን እስትንፋስ ያስቀጥልልኛል ብዬ የማምንበት ጌታዬ ነው። ራዚቄ እሱ ነው። ወላሁ ረቢ ወላ ኡሽሪኩ ቢረቢ አሐዳ። በጌታዬ ላይ አንድንም አካል አላጋራም። ዲን ብትል ደግሞ አሪፍ ነበር አይው ላ ቁወተ ኢላ ቢላህ there is no power ኃይል የሚባል ጉልበት የሚባል ነገር የለም በአላህ ቢሆን እንጂ። ምንም ይሁን ምንም ካልኩሌት ተደርጎ ለኔ የሚመጣልኝ ርዝቅ ከጌታ ነው ከአላህ ነው።